ለማስተካከል ይስተካከላል። ግን የሚስተካከለው በጉልበት ነው፣ በኃይል ነው። ምክንያቱም አንድ ጊዜ ስሩን መሰረቱን ተክሎ የሄደ ድርጅት ስለሆነ አስወግደን የምናስተካክለው ብንለይ አስወግዶ በኃይል ማለት ነው። በኃይል የሚስተካከላል ያልኩ ለዛ ነው። የሚስተካከላል ግን የሚስተካከለው በኃይል አስወግደህ ማለት ነው። ኃይል ያው ኃይልን ለማስወገድ ነው የምትጠቀምበት፣ ለማስተማር አይጠቀምበት እና በኃይል ነው የሚወገደው እና ይኸው ትውልድን እየተካው እኮ ነው የመጣው። ያንን አንደኛውን እየተካ ሌላውን እየመለመለ ምክንያቱም ሰው እስካለ ድረስ እንደዚህ አይነት ባህሪ የተላበሱት በተፈጥሮ ይመጣሉ። ተፈጥሮ ሰው እስካለ ድረስ እንደዚህ አይነት ባህሪ የተላበሱ ሰዎች ይመጣሉ። እነዛን የሚያቅፍ ተቋም እስካለ ድረስ፣ ተቋሙ ከሌለ ግን እነዛ ሰዎች በሰፊው ጀግናና ጠንካራ የአማራ ሕዝብ ውስጥ ተልፈስፍሰው ይቀራሉ። አሁን ግን እነሱን የሚያቅፍ ድርጅት ስላለ እነሱ ነው ጎልተው የሚወጡ። የአማራ ልጅ አንገቱን ደፍቶ ነው ያለው። ድርጅትን የምታጠፋው በነገራችን ላይ በድርጅት ነው። ድርጅትን የምታጠፋው በድርጅት ነው። እነሱ ድርጅት እንደሚያጠፋቸው ስለሚያውቁ ድርጅት እንዳይኖር የማይቆፍሩት ጉድጓድ የለም እኮ። ፋክቱ እኮ እሱ ነው፣ እውነታው እሱ ነው። ምክንያቱም ካልተካኸው ያንን ህዝብ በምን ትመራዋለህ? ያንን ህዝብ የምትመራው ደግሞ ድርጅት ስትሆን ነው፣ ድርጅት ሲኖር ነው፣ ተደራጅተህ ስትመጣ ነው። እሱ እኮ ነው። ይሄ ተደራጅቶ ከመጣ አንድ ከሆነ እኮ ነው። አስቸጋሪ ስለሆነ እኮ ያ ሁሉ ዋጋ የተከፈለ። አሁን የአማራ ቀላል አይደለም። አሁን ለዘመናት ይሄን ያህል አመት አማራን በባሪያነት ሲበዘብዙ የነበሩ ብአዴኖች ያከማቹት ከፍተኛ ሀብት አለ። ከፍተኛ በተራ በተቀያየሩ ቁጥር ከነ አዲሱ ለገሰ ጀምሮ በስሩ ያሉትን ብአዴኖች ቁጠራቸውና እነዛ ሁሉ ያከማቹት ሀብት አለ፣ ከሀገር ውጭ ከሀገር ውስጥ። ይሄ ሀብት እውነተኛው የአማራ ልጅ ሲመጣ ጠፊ ነው፣ ለእነዛ ሰዎች ምንም ነው፣ ቀንቱ ነው። ስለዚህ አይናቸው እያየ ያ ሀብት ከሚጠፋ የሚሸጠውንም ሽጠው የሚያዘውንም ይዘው ይሄ ተቋም እንዳይመሰረት ያላቸውን አንጡራ ሀብት ወደ ጸረ አማራ ትግል ውስጥ ያውሉታል። ይሄ የሚረጨው ገንዘብ ከመንግስት ካዝና ብቻ እንዳይመስል። አይ በዛው ልጨምርልህ፣ በዛው ካነሳው አይቀር ነገ ከነገ በስቲያ ሄድበታለሁ። ጥረት ኮርፖሬት የሚባለው አሁን ንጋት ኮርፖሬት ታውቀዋለህ? ኦልሞስት ወደ 18 አካባቢ ትላልቅ ኩባንያዎች ያቀፈ ሆኗል። አሁን ጠቅላላ ሀብቱ ወደ 25 ቢሊየን ብር ደርሷል። ይሄ ሪፖርት የዘንድሮ አይደለም፣ የባለፈው አመት ነው። ግን ኦዲት ተደርጎ ግን አያውቅም። ያው እነሱ ባመኑት ነው። ታውቀዋለህ እንግዲህ ጥረት ኮርፖሬት ማለት የብአዴኖች መከማቻ ነው። ብአዴን ህዝቡን በድሎ ሲጨርስ ጥሮታ የሚያስወጣው እዛ ወስዶ ነው። በቃ በአጠቃላይ ጥሮታ ማውጫ ነው። እና እነሱ ጥሮታ ያወጡ ብአዴኖች ደግሞ ቤተሰቦቻቸው ነው እንትን የሚሉት የሚሰባስቡት፣ ወይ በጋብቻ ወይ በስጋ ዝምድና ብቻ በቃ በዙሪያቸው ያለው። ለምን የእነሱ ስርቆ እንዳይጋለጥ ስለሚፈልጉ፣ ባዕዳ ከገባ ስለሚያጋልጣቸው። ለዚህ ለሚሊሻ መሰልጠኛ በ2000 በኢትዮጵያ በፈረንጅ አቆጣጠር በ2025 ከባለፈው አመት ጥር እስከ ዘንድሮ ጥር ድረስ ብቻ 5 ቢሊዮን የኢትዮጵያ ብር ሰጥቷል ጥረት ኮርፖሬት። ተመልከት እንግዲህ ያ 5 ቢሊዮን ፋብሪካ ገነባ። ይሄ ማዳበሪያ ፋብሪካ ይገነባ ነበር። አሁን ያ ጥረት ኮርፖሬት ማለት የአማራ ህዝብ ሀብት ነው። ይሄ የአማራ ህዝብ ሀብት አማራው እንግዲህ ሊጠቀምበት፣ ፋብሪካ ሊገነባለት ሊጠቀምበት ምናምን ሲገባ እንደውም የአማራ ህዝብ እንዲጠፋበት እየሆነ ነው ማለት ነው። ለአማራ ህዝብ መጥፊያ ሚሊሻ እየሰለጠነበት ነው። ይሄ የእንትናን ከዚህ በፊት ፕሮግራም ሰርቼበት ነበር። ያው አሁን አፈርድም የገብቶ እንደውም አዲስ እንትኑን ኃላፊው ተባረረ፣ አዲስ ኃላፊ ተቀጥሮለታል። የአማራ ባንክ ላይ የነበረው ሰው እዛ ተመድቧል የሚባል ወሬ ሰምቻለሁ። እውነት ይሁን አይሁን አላውቅም እንጂ አብቁተ እንግዲህ የአማራን ህዝብ ምን ያክል እንዳራቆተው ታውቃላችሁ። እና የመንግስት በጀት ብቻ አይደለም ስላልክ ነው። ያው የመንግስት በጀት ብቻ አይደለም፣ ያው
ጥረትን የብአዴኖች ሀብት ነው ብለው ስለሚቆጥሩ በአማራ ህዝብ ስም ያደርጉትም የብአዴን ሀብት ነው ብለው ስለሚያስቡ እየተጠቀሙበት ነው ልልህ ፈልጌ ነው። ትክክል፣ እውነትህን ነው። ጥሩ ጨምርሃል። ይሄ ሁሉ የሚበተነው ገንዘብ ምን ያህል የአማራ ጠላት እንደሆነ ብአዴን መረዳት ተገቢ ነው። እነዚህ ሰዎች በትክክል የአማራ ማለት በስህተት ከዚህ በፊት በሆነ አጋጣሚ በስህተት ውስጥ ወድቀው የነበሩ ነገር ግን ተጸጽተው ለአማራ የሚታገሉ ቢሆኑ ኑሮ ይህንን ገንዘብ አማራን ነፃ ሊያወጡ የሚችሉ ትግሎች ውስጥ ነበረ ሊቀላቅሉት የሚገባ ነበር። ለማስታጠቅ ራሳቸው ከዚህ በኋላ የሚመጡት ፖለቲከኞች የአማራ ልጆች ራሳቸውን ጭለው እኛ በቲፒኤልኤፍ ባሪያ ሆነን ኖርን። በነገራችን ባርነት አይደለም። ምክንያቱም የራሳቸው ሰዎች ናቸው፣ ራሳቸው ናቸው ውክልና ይዘው መጡ እንጂ ራሳቸው ናቸው። ይሄኛው የዚህ የብልጽግና ነው እንጂ ባሪያው የመጀመሪያው ራሳቸው ከጫካ ሲመጡ ዲስትሪቢዩት አድርገው ተከፋፍለው ይሄ ድርሻ የተባብለው የመጡበት የስልጣን ክፍፍል ነው። መነሻቸው ነው። ባሪያ ማገልገል እኮ የተወሰነ ፓርት አለ። ከዛ ወገን ገብቷል። የተወሰነው ፓርት አለ። ትንሽ ይሻላል። ፍጹም ጠላት ናቸው። ፍጹም ማለት ነው። ይሄኛው ግን ፍጹም ባርነት ነው። የዚህኛው ደግሞ ፍጹም ባርነት ነው። በቃ ፈቅደህ ሂደህ የአገልጋይነት ባህሪ ያለው ይሄ የብልጽግናው ነው። ያኛው ግን ከመጀመሪያው ሲጀመር የትግላቸው መነሻ አማራን ተከፋፍለው ጨርሰው ነው። ልክ እንደ ቅኝ ግዛት አለ አይደለ? ተከፋፍለው አማራ የኔ ድርሻ ያኛው የኔ ድርሻ ብለው ተከፋፍለው ነው የመጡ አቅዶበት የመጡት ነው። ይሄ ግን በእቅድ የተመራ አይደለም። በድንገት መጠው እነዚህ ባርነትን ተቀበሉ። እነዛኛዎቹ የመጀመሪያ ባለርስቶች ወጡ፣ የዘረፉትን ዘርፈው። እነዛ ናቸው አሁን ከፍተኛ ገንዘብ እየረጩ ያሉ የመጀመሪያዎቹ። ቀላል አይደለም። እኔም አንተም ብንሆን 1 ቢሊዮን ገንዘብ ቢኖርና ያ 1 ቢሊዮን ገንዘብ የሚያሳጣኝ ኃይል ሲመጣ ያንን ገንዘብ በሙሉ ያንን የሚያስቀር ትግል ላይ አውለዋለሁ። ምክንያቱም ቢያንስ ህይወቴን ማትረፍ ስላለ ወንጀለኛ ተብለህ ወንጀለኛ ልትባል ስለምትቀጠሉ ወንጀለኛ ልትባል ስለምትችል። በነገራችን ላይ የደርግን ባለስልጣናት ስቃይ ያየ ሰው ዝም ይላሉ ማለት ዘበት ነው። አይቻልም። እኔ እሱ እኮ ነው የምልህ። በፍጹም ሊሆን አይችልም። ያውሉታል። አንጠፍጥፈው ነው የሚጠቀሙበት። ስለዚህ ይህንን ሀብት እያዘዙ አንጠፍጥፈው እንዳይጠቀሙ የምታደርጋቸው በህይወት ስታሳጣቸው ነው። በህይወት እስካሉ ድረስ ግን ተራ የወረዳው ብአዴን ኃላፊ ራሱ በወረዳ የተመራትን ቤት ሽጦ ለትግሉ ያውለዋል። ምክንያቱም ነገ ህይወቱን ስለሚያጣ ህይወቴን አጣለሁ ብሎ ስለሚፈራ እንኳን አይደለም በካምፓኒ ደረጃ በትልልቅ ካምፓኒ ደረጃ ገንዘብ የሚያመርቱ ሰዎች ይቅርና የኢትዮጵያን ብር እንደ ቅጠል ቆጥረው ጨዋታውን በዶላር ያደረጉ ትልልቅ ማፊያዎች ይቅርና። ስለዚህ እነዚህ ሰዎች እስካሉ በህይወት ድረስ ይህንን ይከተላሉ። ትግሉን የአማራን ትግል ያደናቅፋል ያሉትን ማንኛውንም ነገር እስከ ህይወት እንጥፍጣፊያቸው ድረስ ያደርጋሉ። አይመለሱም። ይሄ ደግሞ እኔ አልፈርድባቸውም። አላማቸው ነው፣ ስራቸው ነው። ለዘመናት ያከማቹትን ሀብት እንዲሁ ዝም ብሎ አይሰጡም። በቃ ይሄን ማወቅ አለብን። እንኳን እነሱ ያን ያክል ዘመናት ያካበቱትን ይቅርና አንደኛ ስልጣናቸውን ሲለቁ በጣም ዲስፕሬት ነው የሚሆኑት። ምክንያቱም ቀደም ስልጣንና ሀብት ነው በጋራ የነበራቸው፣ አሁን ሀብት ብቻ ነው ያላቸው። ስለዚህ ስልጣንን አጠናል ደግሞ ሀብት ልናጣ ነው ይላሉ። ሁለተኛ ደግሞ እንደው በቀላሉ በየመንገዱ ከኬላ አስቁመናል እያለ ሲዘርፍ የነበረው አሁን ሲገባ ልዩነቱን እያየ ነው አይደለም? አስርገው አስገብተውት የነበረው ብአዴን ይሄ ሰርጎ የገባው ብአዴን ምን አይነት አክት እንደሚያሳይ እያየ ነው እኮ ነው። በዚህች አቅሙ ማለት ነው እንኳን አይደለም እነሱ። ስለዚህ መቋጫው የሚሆነው የብአዴን መቋጫው የሚሆነው ህይወቱን እስካላሳጣኸው ድረስ ይሄ ነገር ይቀጥላል። የከፋ ይሆናል። የፋኖን ቤተሰብ ማሳገት፣ ማስገደል፣
አማራን ማዘረፍ፣ ማወክ፣ ሰላም ማሳጣት፣ ማገት፣ ትግሉን ያደናቅፍልኛል ብሎ የሚያስበውን ማንኛውንም ነገር ማድረግ የብአዴናውያን የብልጽግና አመራሮች የኦህዴድ ሰዎች መደበኛ ስራቸው ነው። ይሄን ማመን መደበኛ ስራቸው እስከሆነ ድረስ መቼም ቢሆን እስካልወደቁ የማይቀየር ሀሳብ እስከሆነ ድረስ ይህንን ሀሳብ የሚያመነጨውን አካል በአፈሙዝ እስከተዋጋ ድረስ በተለያየ የጦር ስልት በተለያየ የጥቃት ስልት እነዚህን ሰዎች ህይወታቸውን ማሳጣት የትግሉ አጭር አቋራጭ የትግል ስትራቴጂ ነው። አጭር አቋራጭ። ምክንያቱም ይህን ካላደረክ በስብሰባ አብይ የተናገረው ነገር አለ። ኢትዮጵያውያን ከፍተኛ የሆነ የስርዓት ወጣት ያለባት ሀገር ነት። በድፍረት የተናገረው ወታደር ለመሆን የዚህ ችግር የለብንም። ቲፒኤልኤፍ እኮ ራሱ በግልጽ በዓለም ሚዲያ ኢንቨስተሮችን የሚስበው ርካሽ የሰው ኃይል እያለ እኮ ነው። የገዛ ህዝቡን ኢንቨስተሮችን የሚስበው የተፈጥሮ ማዕድን፣ መልካም አስተዳደር ምናምን አይደለም የሚል ርካሽ የሰው ኃይል ነው የሚል ርካሽ የሰው ኃይል ብሎ ይመጣና ያንን እንደ ግብዓት አምጥቶ የኢትዮጵያን ወጣት በባርነት ለእኛ እኮ ያላቸው አመለካከት የኢንቨስተሮች በጣም የወረደ ነው። ይሄ ደግሞ ልክ በዚህ ለመማገድ ከዛ ደግሞ ከፍቶ እሱን ስልጣኑን በሚያስጠብቅበት በማንኛውም ሁኔታ ላይ ሊማግደው የሚችል ወጣት ማገዶ እንዳለ በፓርላማ በድፍረት ተናግሯል። ስለዚህ ይሄ ለእነሱ ግብዓት እስከሆነ ድረስ ሌላ አዲስ ምስኪን የኢትዮጵያ የድሃ ልጅ ከመንገድ እየነጠቀ ማምጣቱ እንደማይቀር እየታወቀ ስርዓቱን ትግሉ መሆን ያለበት ከድሃ ልጅ ጋር ፊት ለፊት መመታታት ብቻ ሳይሆን አቋራጭ የትግል ስልት መጠቀም አለባቸው። የትኛው የደህንነት መዋቅር የትኛው ቴክኖሎጂ ነው ከጥቃት ሊታደገው የሚችለው የኢትዮጵያን ባለስልጣን? ለምሳሌ አንድ በሆነ ትግል ውስጥ 10 ፋኖች ቢሰውብህ ቀንደኛውን ጠላት ለመግደል ግን አንድ ሰው በቂ ነው። ከተረፈ ይተርፋል፣ ካልተረፈ ይሰዋል። ይሄ ነው ትግል የሚፈልገው። አንድ ሰው ግን በቂ ነው። አንድ ሰው በዛኛው ከድሃ ልጅ ጋር ዝም ብሎ ከምስኪኑ ከተራው ጋር ስትዋጋ ግን 10 ሰው ሊሞት ይችላል። አየው 10 ሰው ሊሞት ይችላል። ይሄ ከዚህኛው ግን አንድ ሰው ነው የሚሞተው። ያ አንድ ሰው ግን ትግልህን በሙሉ ሊታገል የመጣውን ኃይል በሙሉ ያፈረከርካል። የዛ ሰው መሰዋት አቋራጭ ትግል ማለት ይሄ ነው። ቁልፍ ሰውን በመግደል ሌላውን መበተን። ይህንን ፋኖ መጠቀም አለበት። ከከተማ መጀመር አለበት። ሁልጊዜ ከገጠር አይደለም። ከከተማ ላይ ያሉት ቱባ ባለስልጣኖች እነሱ ላይ መጀመር አለበት። መዋቅር ይፈርሳል። የፈረሰ መዋቅር ፋኖ ሊታገሉ አይችልም። ታች ያለው ሰው ምን ጊዜ በታች ነው፣ ፈራሽ ነው። ይሄ ሎጂክ ነው። እላይ ነው መመታት ያለበት። እሱ ደግሞ አቋራጭ የትግል ስልት ነው እና ብአዴን በአቋራጭ የትግል ስልት መመታት አለበት። ሁልጊዜ የምንናገረው ይሄ ነው። ይቀጥላል። የአማራ መስዋዕትነት፣ የአማራ ጭፍጨፋ፣ የአማራ መታገት እሱ ይቀጥላል። ይሄ ድርጅት እስካለ ድረስ እነዚህ ቢወጡ ሌላ ይተካል። አሁንም እኔ አንድ በጣም የተሰማኝን ነገር ልንገር። አሁን በቅርቡ ምን ያህል አገልጋይ መሆናቸውን የሚያሳይ ሰው በቀላል ሊያዩ ይችላል። ልጁም ቪዲዮውን ሰርቶ ሲለቀው ቀላል ይመስላል፣ ግን ምን ያህል ወደ ውስጥ ገብቶ ላሰበው ምን ያህል ተንኮለኞች እንደሆኑ። ይሄ የጎንደር ልጅ አለ ጎትንገስ የሚል ቲክቶክ የጀመረ ልጅ የጎንደርን ታሪካዊ ሁኔታ ሰፈር ምናምን የሚያስተዋውቅ ቲክቶከር ነው። ጀማሪ ቲክቶከር ነው። ይሄ ቲክቶከር የቲያትር የቴዎድሮስን ትረካ የሚሰራው የቀደምት አርቲስት የቴዎድሮስን ገባኛ እሱን ልጅ መኪና ሱራፌልን መኪና አስገዝቶለታል አዶናይ የሚባለው እና ይሄ የጎንደሩ ቲክቶከር ምን አሰበ? ሁለቶችን ልጆች ለጥምቀት አዶናይ ስለመጣ ሱራፌልን አስጠርቶ በጎንደር ሐውልት ላይ ቲያትር ላይ የሚናገራትን እችን መነባንብ አለቻ ቴዎድሮስ መጨረሻ ላይ የሚናገራት እጅን ስጥ የሚለው እሱን መነባንብ ተናግሮ
በጎንደር እውቅና ቢሰጠው አዶናይም ምስጋና ቢቀርብለት የሚል አጀንዳ ይዞ የጥምቀት ቀን ሲመጡ ይህችን ሊሰራ ተዘጋጀ። ሂዶ አስተዳደሮችን አስፈላጊውን እገዛ እንዲያደርጉለት ጠየቃቸው። እሺ አሉትና ልክ ጥምቀቱ ሲደርስ ዞር ብለው ልጁን አባረሩት። ያን ልጅ ማለት ጥምቀቱ ሲደርስ ማለት ነው። ዞር ብለው ከመሀል አስተዳደር ስሙን አልናገርም እያለ ነው ቪዲዮን የሰራው። እንደዛ ብሎ ያባረረውን ኃላፊ ስሙን አልናገርም እያለ ከፍቶት አዶናይንም ሳያገኘው ማግኘት ትችላለሁ። አዶናይን ጋርድ ሆኖ ሲያገለግለው የነበረው የኔ ወንድም ነው፣ ማግኘት ትችላለሁ፣ ግን ያላገኘሁት በዚህ ምክንያት ነው ብሎ ከፋው። ለምን እንደሆነ ታውቃለህ? ይህን ልጅ የከለከሉት ታሪካዊ ኩነት ነው። ልንገርህ ሚስጥሩን። ልጁ መጨረሻ ላይ የሚተረካ ትረካ ከቲያትሩ ውስጥ እንግሊዝ እጅ ስጥ ሲለው ነው። የቴዎድሮስ ምላሽ ደግሞ ምን እጅ አለ አያውቅም። በዚህ እጅ ስንቶች እንዳለቁ አያውቁም። እጄን አያውቀውም፣ የእሳት ነደድ ነው ብሎ በከፍተኛ ኃይለ ቃል ነው። በጣም ነው እንትን ስሜት ውስጥ የሚያስገባ ቃላቱ። ይሄ እቺ የመጨረሻዋ ቃላት እና ወቅቱ ደግሞ እጅ የበተኗቸው ሰዎች እጅ የሚሰጡበት ጊዜ ነበረ። ገብቶ እንዴት ብለው ይፍቀዱለት? በእርግጠኝነት አይፈቅድም። እንዴት ብለው ይፍቀዱለት? ይህስ እኔ ትዝም አላለኝም። አይገርምም? እኔ ልጁ ራሱ ያወቀው አይመስለኛል። ገብተዋል። ይሄን የሚቃረር ነገር የባህዴን ጸር ነው። ገብተዋል። ምን እጃለ የእሳት ነደድ አያውቅም እጄ እንደሚናደድ ምናምን የሚለው ቃል ለባህዴን እንትን ነው፣ እሳት ነው፣ ያቃጥላል። አየው ምን ያህል ተንኮለኞች እንደሆኑ፣ ምን ያህል አገልጋዮች እንደሆኑ። ትዝም አላለኝም ነበር ምን ያህል አገልጋዮች እንደሆኑ ከወቅቱ ጋር ተቃራኒ ስለሆነባቸው ነው። ይህንን በጥምቀት ያ ሁሉ ህዝብ በተሰበሰበበት መሀል ይሄ ቃል ቢነገር አስበዋል? አይችልም። ለዛ ነው ታሪካዊ ጠላት ነው ብሎ የሚያስበውን አማራ መጦና ሊቤራን እያመጣ ባህር ዳር ላይ ሁሉ ያዘፈነ ዘረኞ ዘፋኞች በሙሉ ማለት ነው ዋጥ አድርገችለ ማለት ነው። የኦሮሞ ኃይል አማራ እስካለ ድረስ ስልጣኑ ሰስቴን ያደርጋል። ይሄንን ኃይል እስከመታው ድረስ ግን ብቻውን እንደሚቀር ተገንጥሎና ኢትዮጵያ መምራት እንደማይችል ስለሚያውቀው ያለ የሌለ ኃይሉን አማራ ምድር ላይ ያጠፋል። ያለ የሌለ ኃይሉን ትክክል። ይሄ እየታወቀ ለምንድን ነው ፋኖ ይህንን ኃይል የሚታገሰው? ለምንድን ነው ኮንቬንሽናል ዋር ለመግባት? እኔ አንዳንድ ሰዎች ለምንድን ነው ቶሎ እንደዚህ ማድረግ? አልስማማም። ግን የብአዴንን ኃይል ለማንኮታኮት ግን ብአዴን ላይ እርምጃ ለመውሰድ ግን ኮንቬንሽናል ዋር አያስፈልግም። ብዙ ከባድ መሳሪያ አያስፈልግም። ብዙ የሰው ኃይል አያስፈልግም። በጠላት እጅም አትወድቅም፣ አትደመሰስም። በጥቂት የሰው ኃይል ነው ይህን መዋቅር ማፍረስ የምትችለው። ለምን ይህን መንደት ያቅታችኋል? ይሄ በጣም እስካሁን ድረስ ራሴን የሚያመኝ በጣም የሚበሳጭበት ድርጊት ቢኖር በአማራ ትግል ውስጥ ይሄ ነው። ህዝቡንም ተስፋ ሊያስቆርጥ የሚችል በጣም ሌላ ነገር ማውራት አልችልም። ይሄ ከዚህ በላይ አጀንዳ ስለሌለኝ። አይ ትክክል ነህ። በነገራችን ላይ እንደው በዛ አድማጭ ተመልካቾች ልትገነዘቡት የሚገባው ዛሬ የአማራ ክልል ፖሊስ ኮሚሽን ፌስቡክ፣ የደብረ ማርቆስ ከተማ ፖሊስ ኮሚሽን ፌስቡክ ምናምኖችን ሂዳችሁ ይዋቸው። ምን እንደሆነ ታውቃላችሁ? የትናንትና ደብረ ማርቆስ ላይ የአድማ ብተና አሰልጣኝ የነበረ ልጅ በሰርጂካል ኦፕሬሽን ጆሮ ጉንዱን አሉት። የፋኖ ሰርጎ ገቦች ማለት ነው። ከተማ ደብረ ማርቆስ ከተማ ላይ ለዛውም ከተማውን የምታውቁት ከሆነ እንዴት ነው ታምር ነው የምትሉ እንዲህ እዚህ ደረጃ እዚህ ድረስ ገብተው መምታት ከቻሉ ምንም በቃ የሚቀራቸው የለም ነው የምትሉት። ቦታውን የምታውቁት ሰዎች የተመታበትን ቦታ በጣም ስትራቴጂክ ወደዛም እኔ እንዴት እንዳመለጡ ራሱ አላውቅም። እርምጃ ወሳጆች እግዚአብሔር ናቸው አላውቅም ብቻ እና እሱ እርምጃ ከተወሰደ በኋላ የፖሊስ ኮሚሽን ፌስቡክ ገጾች እንዳለ በሙሉ መግለጫ በመግለጫ ልቅሶ በልቅሶ ነው የሆነው። እሱ ያሰለጠናቸው 100 በላይ አድማ ብተናዎች ከ2 ሳምንት 3 ሳምንት በፊት 100 በላይ ይሆናሉ። በአጠቃላይ አድማ ብተናዎች አልቀዋል። ስናን ወረዳ ላይ በዛ ስናን ወረዳ በጣም ብዙ ኃይል የተማረከበት የተጨፈጨፈበት ጊዜ 100 በላይ እሱ ያሰለጠናቸው አልቀዋል። እንግዲህ የሞቱትን ነው አካል ጉዳተኛ የሆኑትን የከዱትን ምናምን አላልኩም። አስከሬናቸው የተቆጠረውን የአድማ ብተና አባላት ነው የምላቸው።
አንድም መግለጫ አልወጣም። አሰልጣኙ ሲመታ ግን መግለጫ በመግለጫ። ይሄ ምንድን ነው የሚያሳየው? ዌር ኢዝ ዮር ታርጌት ሁ ኢዝ ዮር ታርጌት። አለቀ። የት ነው ያለው? ማን ነው? አሁን ገስግስ ያለውን እሱን እኮ ነው። ሌላው ላይ ምንም ትርጉም ንቋችኋል። የኦሮሞ ኃይል ይሄኛው ታሽኛው ኃይል እንደ አንድ የአማራን ቁጥር መቀነሻን የተጠቀምበት ስኬት ነው። ስኬት ነው። ታሽኛውን ኃይል መምታት፣ ታሽኛውን ኃይል ፋኖ ቢጨፈጭፈው ለኦሮሚያ ስኬት ነው። የአማራን ህዝብ መቀነሻ አንዱ ስልኩ ስለሆነ ማለት ነው። ስኬት ነው። ዋናው አገልጋዩን ስትመታው ግና ይንጫጫል። ምክንያቱም ያለሱ እሱ መኖር ስለማይችል እሱ መኖር አይችልም። መዋቅር ላይ ነው መሰራት ያለበት። መዋቅሩን ጥሶ የሚመጣ ብቻ ለምሳሌ አንዳንድ ጊዜ ታማኝ ጀነራሎች ወይም ታማኝ ወታደሮች መንግስቱ ፈርሶ መዋቅሩ ፈርሶ ብቻቸውን ገጥሞ እስከ መጨረሻው ሽጉጥ ጠጥተው ይሞታል። ገብተዋል። መዋቅሩ ፈርሶ እንትን በጣም ብዙ ሆኖ እንትን አልቀዋል እኮ በደርግ ጊዜ በጣም ብዙዎቹ ራሳቸውን ሰውተዋል። ታማኝ የሚባሉት መዋቅር አፍርሶ ከፈረሰ በኋላ መጥቶ ሊገጥም የሚችለውን አማራ ኃይል ግንባሩን ትለዋለህ። መዋቅሩ ላይ ካለ ግን መዋቅሩን መጀመሪያ የምትመታው፣ ከዛ በኋላ ያኩ ያንተ ህዝብ ይሆናል፣ ያንተ አገልጋይ ይሆናል። ነገ ከነገ ወዲያ ብዙ የሰው ኃይል ያስፈልጋል። አማራን ማጠናከር ይጠበቅባል። የሰለጠነ ኃይል ነው። ቶሎ ታቅፈዋለህ፣ ወደ ራስ ታመጣዋለህ። ምክንያቱም ይሄ የባንዳነት ፖለቲካ ብዙም ያልጠጡ ናቸው። በተለያየ ምክንያት በችግርም በምንም የገቡ ናቸው። በአዴን ግን ሰልጥኗል፣ አይመለስም። ነገ በኋላ ጸረ አማራ ሆኖ የሚመጣ ሰው ጋር አብሮ ይሰራል፣ የምታስገባው ማለት ነው። ስለዚህ ይሄ ኃይል ምንም ጥያቄ የሌለው መመታት ያለበት ኃይል። እኔ በዚህ ላይ ነው ትኩረት ተሰጥቶ ሰውም አንተም ሀሳብ እንድትሰጥበት። አሁን በጣም ደስ የሚሉኝ ስራዎች አሉ። ለምሳሌ አሁን ፋኖ በቅርቡ በጣም በይበልጥ አጠንክሮ እየሰራባቸው ያለ ተስፋ ሰጪ ይሄ ህዝብን ማወያየት። እኔ አሁን ቴሌግራም በተከታታይ አየዋለሁ፣ ሁሉንም አየዋለሁ። የምትለቀውን ቴሌግራም ህዝቡን ማወያየት የጀመረ ድርጅት አሸናፊ ነው። 100%። ከዚህ በፊት እኔም ደጋግሜ ሰርቼበታለሁ። በነገራችን እንትኖች መሬት ላይ ራሱ ያሉ እንትኖች ሪኮግናይዝ አድርገውኛል። እናመሰግናለን። በትክክል ነው ያየኸው። ስናወያይ መቼ መጣችሁ አወያየታችሁን ታውቃላችሁ፣ መቼ ሀሳባችሁን ገልጻችሁልን ታውቃላችሁ። እኛ እኮ እንዲህ መሆናችሁን አናውቅም፣ እኛ ዝም ብላችሁ የምትዋጉ ነበር የሚመስለን ይለናል ማህበረሰቡ። እና እናመሰግናለን ብለውኛል። ተደጋጋሚ ሰርተንበታል። ከዚህ በፊት በቃ ካድሬ ያስፈልጋል፣ የግድ ነው። ካድሬ የሌለው ድርጅት ሊሆን አይችልም። በጣም ሰው ሆኖ ካድሬ ሲያፈራ አንተ እንደገና ለሱ እየታገልክለት ካድሬ ማፍራት ካልቻልክ ውጤት አታመጣም እኮ። ስንጮህበት የነበረው በዋነኛነት ይሄ ነበረ። ካድሬነቱን ይስራ፣ ህዝብን ያደራጅ፣ ህዝብን ያንቃ፣ የመረጃ ምንጭ ህዝቡን ያደርግ፣ መደበቂያ ህዝቡን ያደርግ። ይሄ መደበኛ ስራው ይሁን። ገብቶ ዘመቻ መምሪያ ላይ ገብቶ መግለጫ ላይ ምናምን መግባት የለበትም። ከተማ ሲቆጣጠር ካድሬው ህዝቡን ማንቃት ነው። ለአንድ ሰዓትም ለ2 ሰዓትም ከተማን ይቆጣጠር ካድሬው። ኢሚዲየትሊ ቶሎ በማይክራፎን ህዝቡን ሰብስቦ ህዝቡን አንቅቶ መውጣት። ሎጂስቲክ የሚወስደው ደግሞ ሎጂስቲኩ መውሰድ የሚገባውን ሎጂስቲክ ወስዶ መውጣት። ኦፕሬሽን ሰርቶ የነበረው ኃይል ደግሞ ቶሎ ኦፕሬሽኑን ሰርቶ ጥጉን ይዞ መቀመጥ። ሁሉም ቦታውን በተሰጠችው የታይም ሊሚት ሁሉን አጠናቆ መምጣት። ሁሉም የስራ ድርሻውን ሲወጣ ተስፋ ይኖራል። አሁን እያየሁት ያለው በቴሌግራም እየተለቀቀ ያለው ህዝብን አትኩሮ ማሰልጠን ያውቁታል፣ ጋፓቸውን ያውቁታል። ሲያወያዩ ምን ያህል ጋፕ እንዳለ ይነግሯቸዋል። ህዝብ ተስፋ እየጣለብህ ይመጣል። እኔ ሁልጊዜ በህይወት የማጠፋኝ አንድ ቃል ልንገርህ። ከዚህ በፕሮግራም ስትሰራ ሁሌ ከአይምሮ እያቃጨለብኛል። ፋኖም ሊያገናዝበው ይገባል ብዬ የማስበው እነዛ የሚኒሻዎች ስብሰባ ላይ በአዴኖች ሲሰበስቧቸው አንዱ ተመልማይ ሚኒሻ የተናገረው የአማራ እናት የለሽም ወይ በርበሬና ሽሮ ይዘሽ የምትሄጂ? አዴት ላይ የተናገረው እሱ ቃል በቀጥታ ጨርቋ ያለቀች እናት በመቀነቷ 1 ኪሎ ስኳር፣ 1 ኪሎ ሽሮና በርበሬ ጠቅልላ
እጥፍ እጥፍ እያለች ወደ ፋኖ ጫካ ስትሄድ በአይኔ ይታየኛል። ዝም ብሎ በአይኔ ማለት ነው። ስዕላዊ ሆኖ ማለት ነው። ያችን እናት ተርፏት ነው ሽሮ ያቃበለች፣ ተርፏት ነው በርበሬ የምታቃብለው። አይደለም ተርፏት አይደለም። ነገን ተስፋ አርጋ ነው። ህዝብ ሲደግፍ እንደዚህ ነው። እንዲህ ሁና የምትታገል እናት እንዲህ አድርጋ ያታገለችው ልጅ በሷ ልጅ ላይ በአውሮፕላንና በመድፍ ጥቃት ሲፈጸም ይህንን ያደላደለውን ብአዴን በትዕግስት የሚያይ ፋኖ ከባድ ነው። ፋኖ ማለት ከባድ ነው። ለህዝብ ደጀን ከዚህ ነው የሚጀምረው። ለምሳሌ ጥቃት በመግለጫ የሰጠ መከላከያ የታረደበት ምናምን ልጁ ምናምን መግለጫ የሰጠ ሰውዬ ነበረ። በበነገተው ብልጽግና ይዟቸው አፍኗቸው ይዟቸው ሄደ የሚል የሆነ መግለጫ ሰምቼ ነበር። ለፋኖ ኢንተርቪው ከሰጡ በኋላ ልጁ ቡሬ ማነው ቲሊሊ የዛኔ ፋኖ ቃለ መጠይቅ ካደረገ በኋላ ፕሮቴክት ማድረግ አለበት። ያን ሰው ወይ ወደ ትግል መውሰድ አለበት። ሴቶቹን ትቶ መግለጫ ከተሰጠ በኋላ እንዴት መልሰ ለስርዓቱ አሳልፈ ትሰጧለህ? ወይ ፕሮቴክት መደረግ አለበት ወይ ወደ ትግሉ መውሰድ አለበት። ኢንተርቪው ያደረከውን ሰው ፕሮቴክት ማድረግ አለብህ። ወይ ይዘው አታግለው፣ ወይ ሊታገል የወሰነውን ሰው ኢንተርቪው አድርገው። አብሮት ሊታገል የማይሄደውን ሰው ኢንተርቪው አታድርገው። እሱ በራስህ ህዝብ ላይ ነው ፕሮፓጋንዳ ሰርተህ ግደሉት እንደማለት ነው። ጥቆማ እንደመስጠት ነው። ለአደጋ ይጋለጣል። ነግረኸው አሳምነኸው ወደ ትግሉ እቀላቀላችኋለሁ ካለ በኋላ ኢንተርቪው ታደርገዋለህ። ኢንተርቪው ካደረግከው በኋላ ህዝብ መንግስት ጥቃት እንደሚፈጽምበት ስለሚታወቅ ወደ ትግሉ ተቀላቀለ። ወደ ትግሉ የሚሸፍቱ ሰዎች ይበዛሉ። ገብቷል? ከዛ እየተነሱ ማለት ነው ይበዛሉ። እና ፕሮፓጋንዳም ሲሰራ ህዝቡን ፕሮቴክት ፋኖ ማድረግ አለበት።